በፍጥነት እያደገች ያለች ሀገር፣ በየአቅጣጫው በመስፋፋት ላይ የሚገኙ ከተሞች፣ ከዕለት ወደ ዕለት በከፍተኛ ሁኔታ እየጨመሩ ያሉ የመኖሪያ ቤት ፍላጎቶች፣ ከፈጣን ሀገራዊ እድገትና ከከፍተኛ የቤት ፍላጎት ጋር የሚመጣጠን ጥራት ያለው ፈጣን ግንባታ የወቅቱ ወሳኝና ፈታኝ ጥያቄ ነው። ይህን ጥያቄ ለመፍታት ለጥያቄው የሚመጥን አካሄድን መከተል ግድ ይላል። ይህን በመገንዘብ ነው ኦቪድ ሆልዲንግስ በኢትዮጵያ የግንባታና ሪል ስቴት ዘርፍ ውስጥ ስር ነቀል ለውጥ ለመፍጠር የሚያስችል በፈጠራና ዘመናዊ ቴክኖሎጂ የታገዘ አሰራር ቀይሶ የተነሳው። ኦቪድ ሆልዲንግስ የግንባታ ጥራትና ፍጥነትን በከፍተኛ ሁኔታ የሚያሳድጉ ዘመናዊ የግንባታ ቴክኖሎጂዎችን በፈርቀዳጅነት ወደ አገሪቱ በማስገባት እንዲሁም በስራ ላይ በመዋል ይታወቃል። ኦቪድ ለአገሪቱ የግንባታ ዘርፍ ካስተዋወቃቸው ከ10 በላይ የተለያዩ የግንባታ ቴክኖሎጂዎች መካከል በስፋት የሚታወቅበት የኩምካንግ አልሙኒየም ፎርምወርክ ይጠቀሳል። ኩምካንግ አልሙኒየም ፎርምወርክ በዓለም ዙሪያ በፍጥነቱ በጥራቱና በዘላቂነቱ የሚታወቅ ዘመናዊ የግንባታ ቴክኖሎጂ ነው። ኩምካንግ ግንባታን በከፍተኛ ጥራትና በፍጥነት በዝቅተኛ ብክነትና ወጪ ለማከናወን የሚያስችል ዘመናዊ የግንባታ ስርዓት ነው። ቴክኖሎጂው ግድግዳዎች፣ ወለሎች፣ ደረጃዎችና ሌሎች የህንፃ ክፍሎች በአንድ ጊዜ በትክክለኛነት እንዲገነቡ ያስችላል። ፈጣን ግንባታ፣ ከፍተኛ ጥራት፣ አነስተኛ ወጪና ዝቅተኛ ብክነት የቴክኖሎጂው ትሩፋቶች ናቸው። ቴክኖሎጂው የወደፊት ተስፋ ብቻ አይደለም፣ በመሬት ላይ ውጤት አሳይቷል። 16 ብሎኮች ያሉት የገርጂ የፌዴራል ቤቶች ኮርፖሬሽን ፕሮጀክት በ18 ወራት ብቻ ተጠናቋል። 275 መኖሪያ ቤቶችን ያካተተው የአዋሬ ፕሮጀክት ደግሞ በ100 ቀናት፣ 11 ፎቅ ያለው የሪች ህንፃ ደግሞ በ69 ቀናት ብቻ ተጠናቋል። የቴክኖሎጂውን ጠቀሜታ በሚገባ የተረዳውና ለላቀ አሰራር የሚተጋው ኦቪድ ሆልዲንግስ አሁን ደግሞ ከ300 ኮንቴነሮች በላይ አዳዲስ ፎርምወርኮችን በመግዛት ወደ ሀገር ውስጥ አስገብቷል። ኦቪድ በዓለም አቀፍ ደረጃ ታዋቂ ከሆነው የደቡብ ኮሪያው ኩምካንግ ካይንድ ኩባንያ የገዛቸው 35 አዳዲስ የፎርምወርክ ፓኬጆች ከነባሮቹ ጋር ተጠቃለው የኩባንያውን አጠቃላይ የንቁ ፎርምወርኮች ስብስብ መጠን ወደ 50 ከፍ አድርገውታል። ይህም የኩባንያውን የፕሮጀክት አፈጻጸም አቅም በከፍተኛ ሁኔታ አሳድጎታል። ኦቪድ በ3 ወራት 75 ግዙፍ ህንፃዎችን በዓመት 15000 የመኖሪያ ቤቶችን በትይዩ እየገነባ ለማቅረብ ዝግጁ ነው። ይህ አቅም ኦቪድ የመኖሪያ ቤቶችን በጥራትና በፍጥነት እየገነባ በተመጣጣኝ ዋጋ በስፋት ለማቅረብ የያዘውን እቅድ ከማሳካትና የደንበኞቹን ፍላጎት በአግባቡ ከማሟላት ባለፈ በአገራዊ ልማት ውስጥ የራሱን ደማቅ አሻራ ለማሳረፍ የገባውን ቃል ኪዳን ዳግም ያደሰበት የአዲስ የልማት ጉዞ ጅማሬ ምልክት ነው። ኦቪድ ሆልዲንግስ ራዕያችን ልማት ነው።